ጣና አስጥልኝ እንዴት ናችሁ? እንግዲህ አካውንቴ በሪፖርት ብዛት ሻዶ ባን ውስጥ ገብቷል። ስለዚህ ላይቭ ላይ ከዚህ በኋላ አልገባም። እናንተም አካውንቴን ኮፒ ሊንክ ማድረግ ስለተዋችሁ ማለት ነው። ተስፋዬ ገብረአብና ሀረሪ ብሔራዊ ሊግ የማይነግሯችሁ የአጼ ምኒልክ ዋነኛው ወደ ሀረር የዘመቻ ምክንያትና የጨለንቆ ጦርነት መፈጠር የካውንት ፖሮ ኦፊስ እና የጣሊያን ሉካን ቡድን በሐረር መገደል 19ኛው ክፍለ ዘመን ማጠቃለያ የነበረውን አጠቃላይ ቀጠናዊና ዲፕሎማሲያዊ ውጥረት በትክክል የሚያሳይ ታሪካዊ ክስተት ነበር። ይህ አጋጣሚ በአጼ ምኒልክና በአሚር አብዱላሂ መካከል የነበረው ወታደራዊ እርምጃና ለጨለንቆ ጦርነት እንደ አንድ ዋና ምክንያት እና የጂኦፖለቲካ ማነቃቂያ ሆኖ ያገለገለበትን ታሪካዊ ሁኔታ በዝርዝር እንመልከት። አንደኛ፣ የጁልዳስ ፖሮ ልዑካን ቡድን ግድያ። እንደ አውሮፓውያን አቆጣጠር በ1886 አጼ ምኒልክ ወደ ሐረር ከመዝመታቸው አንድ ዓመት ቀደም ብሎ ካውንት ጀልዳስ ፖሮ የሚመራው የጣሊያን ተመራማሪዎችና የንግድ ልዑካን ቡድን ወደ ሐረር ተጉዞ ነበር። የወቅቱ የሐረር ገዢ የነበረው የአሚር አብዱላሂ ስጋት። በወቅቱ የሐረር አሚር የነበሩት አሚር አብዱላሂ ጣሊያኖችን መምጣት እንደ መሬት ወረራና እንደ ሃይማኖታዊ አደጋ በመቁጠራቸው ልዑካን ቡድኑ በቁጥጥር ስር ውሎ ሁሉም እንዲደረግ አዘዘ። ሰባቱ ሲደረጉ አንዱ በዘይላ በኩል በፈረስ አመለጠ። የጣሊያንና የረጅም ርቀት ኃይሎች ቁጣ። ይህ ግድያ በጣሊያን መንግስት ዘንድ ትልቅ ቁጣን የፈጠረ ሲሆን በጣሊያኖች በሐረር ላይ ቀጥታ ወታደራዊ እርምጃ ለመውሰድ ቦታውን ለመያዝ ሰበብ አገኙ። የአጼ ምኒልክ ዲፕሎማሲያዊና ስትራቴጂያዊ ስጋት እና ሌሎች የአውሮፓ አጼዎች ኢምፔሪያሊስት ኃይሎች በወቅቱ የኢትዮጵያን ባህርና የድንበር አካባቢዎችን ይበልጥ ለመቆጣጠር ስክራምብል ፎር አፍሪካ እየጣሩ በነበረበት ወቅት ይህ የጣሊያን ልዑካን ቡድን መገደል ትልቅ ስጋት ደቀነ። አጼ ምኒልክ የአውሮፓውያኑን ቀጥታ ወረራ መከላከል ነው የገቡት። ጣሊያን ዜጎቼ ተገለዋል በሚል ሰበብ ሐረርን በቁጥጥር ስር አውላ በዚያ በኩል ወደ ኢትዮጵያ እምብርት እንዳትገባ ለመቅደም ነበር አንደኛው ወደ ጨለንቆ የሄዱበት ምክንያት። ለአውሮፓ ኃይሎች የተጻፈው ደብዳቤ። አጼ ምኒልክ ለአውሮፓ ሀገራት መሪዎች በጻፏቸው ደብዳቤ ላይ ሐረር የኢትዮጵያ ታሪካዊ አካል መሆኗንና በአካባቢው ላይ ያለው ወታደራዊ እንቅስቃሴና ሉዓላዊነት ሀገሪቱን ራሷን እንደምትቆጣጠረው በማሳወቅ የውጭ ወረራን አስቀርተዋል። የመሳሪያና የንግድ መርን ማክበር። ሐረር ወደ ዘይላና ወደ ጅቡቲ የሚወስደው ዋናው የንግድና የጦር መሳሪያ ማስገቢያ መንገድ በመሆኗ ቦታው ላይ በውጭ ኃይሎች ወይንም በጠላት እጅ እንድትወድቅ መፍቀድ የማዕከላዊ ኢትዮጵያን ሕልውና አደጋ የሚጥስ ነበር። አጼ ምኒልክ ወደ ሐረር ያደረጉት ዘመቻ እንደተባለው አንድ ብሔረሰብ ላይ የዘር ማጥፋት ለመፈጸም ሳይሆን የጣሊያንን ቀጥተኛ ወታደራዊ ጣልቃ ገብነት እንዳይጋብዝ ለመቅደም፣ የአውሮፓ አጼያዊ ኃይሎች በምስራቅ በኩል ወደ ኢትዮጵያ የሚያደርጉትን መስፋፋት መግታት፣ ሀገሪቱንና ስትራቴጂያዊ የንግድ መስመርን ለማስከበር የተደረገ ታሪካዊ ኩነት ነው። ይህ ወደፊት ከማሳተመው ጥናታዊ ጽሑፌ የቀነጨብኩላችሁ ነው። ፒስ። ገብረአብንና የሐረሪ ብሔራዊ ሊግን ሐሰተኛ ትርክት አፈር ከድሜ እናስበላው። በጨለንቆ ጦርነት በአንድ ቀን 700 ሙሽራ አጼ ምኒልክ ገሎብናል፣ ጨፍጭፎብናል ተብሎ ሙዚየም ሁላ ተሰርቷል። እስቲ ይህን ሙዚየም አፈር ከድሜ እናስበላው። ከጨለንቆ ጦርነት በፊት አጼ ምኒልክ 3 ደብዳቤዎችን ጽፈዋል። እነዚህ 3 ደብዳቤዎች በታሪክ ተመራማሪዎች አንደበትና መዛግብት ላይ ምን ይላሉ? እነዚህ ታሪካዊ ደብዳቤዎች በታሪክ ተመራማሪ ለምሳሌ እንደ ፕሮፌሰር አፈወርቅ ገብረ ኢየሱስ፣ እንደ ሃሮልድ ማርክስ እና በወቅቱ የነበሩት የታሪክ ጸሐፊዎች ድርሳናትና መዛግብት ውስጥ ተመዝግበው ይገኛሉ። ከነዚህ መካከል የደብዳቤዎቹ ዋና ይዘትና ጽሑፍ እንደሚከተለው ማግኘት ይቻላል። አንደኛ፣ ለጣሊያን ንጉሥ ኡምቤርቶ የተጻፈው ደብዳቤ።
የፖንት ፖሮ ቡድን በሐረር ከተገደለ በኋላ ጣሊያን ሐረርን ለመውረር መዘጋጀቷን ሲሰሙ ንጉስ ሚኒሊክ ለጣሊያኑ ንጉስ የጻፉት ደብዳቤ ዋና መልእክት ከዚህ እንደሚከተለው ነው። ሐረር ከጥንት ጀምሮ የኢትዮጵያ ግዛት አካል ናት። በሐረር ላይ የደረሰው ነገር እኛም ሐዘን ነው። ነገር ግን በሐረር በኩል ወደ ኢትዮጵያ ለመግባትና ወታደር ለመላክ የምታደርጉትን እንቅስቃሴ አንቀበለውም። በሀገራችን ድንበርና ግዛት ውስጥ ያለውን ችግር እኛው ራሳችን በራሳችን አቅም እናስተካክለዋለን። ልብ አድርጉ። ይህ ደብዳቤ የጣሊያንን ወረራ ምክንያት ውድቅ ለማድረግና ጣሊያን ቀድማ ሐረርን እንዳትይዝ የተጻፈ ቀጥተኛ ማስጠንቀቂያ ነበር። ሁለተኛው ደብዳቤ ለአሚር አብዱላሂ የተላከው ደብዳቤ፣ ይሄ ከጦርነቱ በፊት አጼ ሚኒሊክ ወደ ሐረር ከመሄዳቸው በፊት ደጃዝማች ጎበናንና መልእክተኞችን ልከው ለአሚር አብዱላሂ የላኩት የሰላም ጥያቄ፣ እኔ የመጣሁት ከአውሮፓ ሰራዊትና ወረራ ሀገሬን ድንበሬን ልጠብቅ እንጂ አንተን ልወጋ ህዝብንም ልበድል አይደለም። ከጥንት አባቶች ጀምሮ አዳልና ሐረር ለኢትዮጵያ ነገስታት ያደርጉ የነበረውን ሁሉ አንተም የኢትዮጵያን የበላይነት አምነ ግብርን እየገበርክ በሃይማኖትና በአስተዳደር ጸንተ በሰላም እንድትኖር ነው። ይልቁንም የጥቁር ህዝብና የሀገራችን ጠላት የሆኑትን አውሮፓውያንን አብረን እንከላከል፣ በሰላም ግባልኝ ይሉታል። አሚር አብዱላሂ ይህን ጥሪ ሳይቀበል ቀርቶ የካፊር ጦር ወደ ከተማችን አይገባም በማለት ጦርነቱን መረጡ። ሶስተኛው ደብዳቤ ከጨለንቆ ድል በኋላ ለውጭ ኃይሎች የአውሮፓ መንግስታት የተበተነው ማስታወቂያ። የጨለንቆ ጦርነት ጥር 6 1879 ዓ.ም አብቅቶ አሚር አብዱላሂ ከሸሹ በኋላ አጼ ሚኒሊክ ለጣሊያን ለእንግሊዝና ለፈረንሳይ ተወካዮች የላኩት ይፋዊ ዲፕሎማሲያዊ ደብዳቤ፣ እግዚአብሔር ፈቅዶልን የሐረርን ግዛት ሙሉ በሙሉ ተቆጣጥረናል። አሚር አብዱላሂ ተሸንፎ ሸሽቷል። ከዚህ ቀን ጀምሮ ሐረር በማዕከላዊ የኢትዮጵያ መንግስት ቀጥተኛ ቁጥጥርና ሉዓላዊ ስር ወድቃለች። በመሆኑም በዘይላና በበርበራ በታጁራ በኩል ወደ ሐረርና ወደ ኢትዮጵያ ግዛት ለመግባት የምታደርጉትን ማንኛውም ወታደራዊ የሆነ ፖለቲካዊ እንቅስቃሴ ከኛ ጋር እንደመዋጋት ይቆጠራል። እነዚህን ያነበብኳቸውን 3 ደብዳቤዎች ሰነዶቹን በሙሉ የት እንደምታገኙ ልጠቁም ማለቴ ምንጮቼ ስለሆኑ የዳግማዊ አጼ ሚኒሊክ በገብረ ስላሴ ወልደ አረጋይ ጸሐፊ ትእዛዝ የጻፉት የመጀመሪያ ደረጃ የታሪክ መጽሐፍ። ሁለተኛው The Life and Times of ሚኒሊክ II ኢትዮጵያ 1844 up to 1913 በሃሮልድ ጂ ማርከስ የሚኒሊክ ደብዳቤዎችና የጣሊያን አርካይቭ ሰነዶችን የያዘ። የኢትዮጵያ ጥናትና ምርምር ተቋም ኢንስቲትዩት ኦፍ ኢትዮጵያን ስተዲስ በአዲስ አበባ ዩኒቨርሲቲ የሚገኘው ቤተ መዛግብት እነዚህን ደብዳቤዎችና በወቅቱ የተጻፉ የዲፕሎማሲያዊ ልውውጦችን ኦሪጂናል ግልባጭ ታገኛላችሁ። አጼ ሚኒሊክ ቀድመው ጣሊያንን ሐረር ከመግባት ባያስቆሟት ኖሮ በአድዋ የነበረው ጦርነት ሐረር ይሆን ነበር። ጨለንቆ ላይ 700 ሙሽራ ተገደለብን ብላችሁ እየየ የምትሉ አሁን ነው ጊዜው። የአጼ ሚኒሊክን ፎቶ በየቤታችሁ ግድግዳ ላይ መስቀል። ምክንያቱም 700 ሙሽራ የተስፋዬ ገብረአብ እና የሐረሪ ብሔራዊ ሊግ ሐሰተኛ ትርክት ስለሆነ ማለት ነው። አንድም ማስረጃ ልታመጡ አትችሉ በዚህ ጽሑፋችሁ። ይሄው እንግዲህ ማንም ሰው ጎግል ቢያደርግ የሚያገኛቸውን ማስረጃዎች ነው የጠቀስኩት። እናንተ የምትጠቅሱት ደብዳቤ ራሳችሁ ያሳተማችሁት ነው። ለማንኛውም አጼ ሚኒሊክ የምንጊዜም የጥቁር ህዝብ ጀግና ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ የመካከለኛው ዘመን የታሪክ ጸሐፊ አልኡምሪ ስለ አጼ አምደ ጽዮን የጻፈውን ሐረሪ ብሔራዊ ሊግ እና ተስፋዬ ገብረአብ የማይነግሯችሁን ታሪክ ልንገራችሁ። አልኡምሪ በታዋቂው ኢንሳይክሎፒዲያው ማሳሊክ አልአብሳር ውስጥ 14ኛ ክፍለ ዘመን ላይ የኢትዮጵያ ንጉስ አጼ አምደ ጽዮን ከ1314 እስከ 1344 እንደ አውሮፓውያን አቆጣጠር እና ስለ ግዛታቸው እጅግ ዝርዝርና ሳቢ መረጃዎችን በመጽሐፉ ላይ አስፍሯል።
አልዑምሪ ስለ አምደ ጽዮንና ስለ መንግስታቸው የጻፉት ዋና ዋና ዝርዝር የሚከተሉ ናቸው። የሀበሻ ታላቁ ንጉስ አልአይድ አምደ ጽዮን። አልዑምሪ በአጼ አምደ ጽዮን ግዛት ስፋትና ጥንካሬ እጅግ የተደመመ ሲሆን በጽሁፍ ውስጥ የሀበሻ ታላቁ ንጉስ ወይም አልአይድ እያለ ይጠራቸዋል። የግዛት ስፋታቸውን አጼ አምደ ጽዮን ሰፊውን የኢትዮጵያ ክፍል በቁጥጥራቸው ስር ማድረጋቸውና የሰሜኑን ተራራማ ክፍል እስከ ደቡብና ምስራቅ ቆላማ ቦታዎች ድረስ ያስተዳድሩ እንደነበረ ገልጿል። የገባሪ ንጉሶች ቁጥር አልዑምሪ እንደጻፈው በአጼ አምደ ጽዮን ስር ከ99 በላይ ትናንሽ ንጉሶችና ሀገር ገዢዎች ይገብሩላቸው ነበር። ከዚህ መካከል ሁለቱ የሙስሊም ገዢዎች ሲሆኑ የተቀሩት ደግሞ ክርስቲያን ገዢዎች ነበሩ። ሁለተኛ፣ የአጼ አምደ ጽዮን ወታደራዊ ኃይልና የጦር ሰራዊት አደረጃጀት። አልዑምሪ የአጼ አምደ ጽዮንን ወታደራዊ ብቃት በተመለከተ የሰጠው ዝርዝር እጅግ አስደናቂ ነው። የሰራዊቱ ብዛት ንጉሱ 90,000 ፈረሰኞችና ከ500 በላይ እግረኛ ተዋጊዎች ያሉት ግዙፍ ሰራዊት እንደነበራቸው ገልጿል። ንጉሱ የግል ዘበኞች ወይንም የንጉሱ ጦር ንጉሱ በፍጹም ታማኝነት የሚያገለግሉ ከጎናቸው የማይለዩ ጥብቅ የግል ፈረሰኞች ዘበኞች እንደነበራቸው ይገልጻል። የጦር መሳሪያዎች ሰራዊታቸው በዋናነት ጋሻ፣ ሰይፍ እና ቀስት እንደሚጠቀም እንዲሁም የፈረሰኞቹ አደረጃጀት በውጊያ ወቅት በጣም ፈጣን እንደነበረ አብራርተዋል። ከምስራቅ የሙስሊም ሱልጣኔት ጋር የነበራቸው ግንኙነት ዋናው እንግዲህ ይሄ ነው። አልዑምሪ በምስራቅ ኢትዮጵያ ስለነበሩ 7ቱ የሙስሊም ሱልጣኔቶች ይፋት፣ ዳዋሮ፣ አርባጉኒ፣ ሀዲያ፣ ሻርካ፣ ባሌና ዳራ እና ከአምደ ጽዮን ጋር ስለነበራቸው ዝርዝር ጽፏል። የበላይነትና ገባሪነት እነዚህ የሙስሊም ሱልጣኔቶች በራሳቸው ሱልጣኔቶች እንደ ይፋቱ አቅራቢ፣ ሀቅ አዲን እና ሰብረዲን ቢመሩም ሙሉ በሙሉ ለአጼ አምደ ጽዮን ግብር ይከፍሉ እንደነበርና ታዛዥ እንደነበሩ ይገልጻል። ይሄ ማለት ሀረር የኢትዮጵያ ግዛት ነበረች። ተስፋዬ ገብረአብና ሀረሪ ብሔራዊ ሊግ አፈር በሉ ማለት ነው። እዚህ ጋር እንግዲህ 7ቱ ክንግደሞች በሁለት ይከፈላሉ። መሪዋቸው ሀቅ አላዲን እና ሰብረዲን ይባላሉ። እነዚህ ለ7 ሆነው በሁለት የተከፈሉ ኪንግደሞች ለአጼ አምደ ጽዮን ይገብሩ ነበር። የአጼ አምደ ጽዮን ጥንካሬ ሱልጣኔቶቹ ባመፁ ቁጥር አጼ አምደ ጽዮን በግል ሰራዊቶቻቸውን እየመሩ በመዝመት አመፁን ያሸንፉ እንደነበረና የሱልጣኔቶቹን ገዢዎች በመቀየር ወይም ታማኝ የሆኑትን ስልጣን ላይ በማስቀመጥ የበላይነታቸውን ያረጋግጡ እንደነበረ አብራርቷል። 4ኛ፣ ንጉሳዊ ባህል፣ ፍርድና አስተዳደር። የፍርድ ስርዓት ንጉሱ ፍትህ በመስጠት ረገድ በጣም ጥብቅ እንደነበሩ፣ ማንም ሰው የንጉሱ ቤተሰብ ቢሆኑም እንኳን ህግ ከተላለፈ ሳይቀጣ እንደማያልፍ ገልጿል። የንጉሱ ግርማ ሞገስ አጼ አምደ ጽዮን በህዝባቸውና በወታደራቸው ዘንድ ከፍተኛ አክብሮት እንደነበራቸው፣ ንጉሱን በዙፋናቸው ሊቀመጡ ማንም ሰው በቀጥታ ፊታቸው ማየት እንደማይችል እና በአክብሮት እንደሚቀልቧቸው ጽፏል። የታሪክ ምሁራን እይታ ልብ አድርጉ። የታሪክ ምሁራን እይታ የአልዑምሪ ጽሑፍ ከራሳቸው ከኢትዮጵያ ዜና መዋዕል አምደ ጽዮን ጋር በብዙ ነገሮች ስለሚገጣጠም የ14ኛው ክፍለ ዘመን የኢትዮጵያን የፖለቲካ ወታደራዊና የጂኦግራፊ ሁኔታ ለማረጋገጥ እጅግ ውድ የሆነ የታሪክ ምንጭ ተደርጎ ይወሰዳል። የአልዑምሪ መጽሐፍ። ለማንኛውም ሀረር 1000 ዓመት ሙሉ ራሷን የቻለች ኢመሬት ነበረች ነው። ሀረር የሚባል ኢመሬት የለም። ሰምታችሁ አዲስ አበባ ወደኋላ ተመለሱና አንብቡ። ሀረር የሚባል ኢመሬትም አልነበረም። የነበሩት ኢመሬቶች 7 ናቸው። 7ቱም በሁለት ንጉስ የሚመሩ ነበሩ። እነዛም ሁለቱ ንጉስ ለአጼ አምደ ጽዮን ይገብሩ ነበር። ከላስ አፈር ዲሜ ይህንን ጽሑፍ ከየት አመጣሽው ካላችሁኝ፣ ያው የአልዑምሪን መጽሐፍ ኦንላይን ማግኘት ትችላላችሁ። ፒዲኤፍም አለው። ጎግል አርጉና እንግዲህ በራሳችሁ በተረዳችሁት መንገድ ማስፈር ነው። ፔስ